አሁን ኢንቴሪየር ዲዛይኑ በዚህ መንገድ አሁን እያለቀ ነው። አሁን እዚህ ላይ የምናየው ይሄ ቤተ መቅደሱ ነው ማለት ነው። ይሄኛው ዙሪያ የምናየው ደግሞ ቅድስቱ ነው። በዚህ በኩል ደግሞ ይሄና ዙሪያው ደግሞ ያው ቅኔ ማለት ነው ማለት ነው። የሴቶቹ የወንዶቹ ያው ከፋፈለ እንደ ካቴድራል አይነት አይደለም አሰራሩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኑና ትውፊትና ደግሞ ጠብቆ ያው በመስራት ነው። ዋናው ዓላማው የቤተክርስቲያንን ህልውና ለማስጠበቅ ስለሆነ የጥንታዊ አሰራር አባቶቻችን ከመጽሐፉ ላይ የምናገኘው ይህን ቤተክርስቲያን ነው። ስለዚህ ያው በሌላ አካባቢ ካቴድራል እና የሚለው ነገር እኛ ቃልም አይደለም የኛ እንትን ነው። ይሄኛው ትክክለኛ ፍትሐ ነገሥት ላይ ያለው በወንጌል አንድምታ ላይ እንዲሁ ተጠቅሶ የሚገኘው ይሄ ነው። እንዲሁም ጢሞቴዎስ የመጀመሪያው ያሰራት ቤተክርስቲያን ለዚህ ክብ ቤተክርስቲያን ይሄ ነው። ሌላ ደግሞ ክብ የፍጹምነት ምን ደግሞ ተምሳሌት ስለሆነ ምሳሌነቱ ፍጹምነትን ያሳየ ነው። እንደምታዩት ይሄ ክብ ነው፣ ሙሉ በሙሉ ክብ ነው። 360 ዲግሪ ክብ የሆነች ነች ማለት ነው። አባቶቻችን ያነጹት ቤተክርስቲያን በዚህ መንገድ ነው ከመጽሐፍ ጋር የተያያዘ ስለሆነ አሁን በዚህ ዘመን የምናየው ነገር የካቴድራል የሚባል በየሀገሩ በየሜዳው በየተራራው በየአካባቢው የሚሰራው በአሁኑ ሰዓት በገጠር እንኳን ሳይቀር ካቴድራል እየተባለ እየተሰራ ነው ያለውና ካቴድራል የሚለው ቃል አንደኛ የኛ ቋንቋ አይደለም፣ ከግዕዝ የተወሰደ አይደለም፣ ከአማርኛ የተወሰደ አይደለም፣ ከሌሎች ቋንቋዎች ከሶማሊኛ ከኦሮምኛ የተወሰደ ቃል አይደለም። ስለዚህ ይህ ትንሽ የተዛባ ምልከታ ስላለው ይህን ለማስተካከል ሲል ነው እና አሁን ነው ይህ ሙሉ በሙሉ ውስጡ አንድ ክፍል እንዳደራሽ ነው ማለት ነው። እንዳደራሽ የሆነበት ምክንያት ምንድነው? ድራማቲክ የሆነ መቅረዝ ባንድ በኩል ጥግ ላይ ሆነና ካህናቱ በአንድ አቅጣጫ ሆነው ህዝቡ በአንድ መረጃው ሆነው የሴትና ወንድ ሳይለይበት የሚሰራበት አሰራር ሁኔታ ነው። ስለዚህ ይሄ አሰራር ብቻ አይደለም ቤተክርስቲያን አሰራር አሁን ሁሉ ነገር እየተለወጠ በዚህ ብቻ እየተራለበት ሁኔታ ነውና አሁን ዋናው ነገር ካቴድራልን ለማሳየት አይደለም እዚህ ሞዴል የሰራው ማለት ካቴድራሉን ለማሳየት ለማጉላት ሳይሆን የጥንታዊቷን የገታ ኦሪትን አሰራር በንጽጽር በካሬ ሜትር ለማሳየት ነው ዋናው ነገር። ዋናው ምክንያት የሆነው ጉዳይ ለምንድነው የጥንት ቤተክርስቲያን የማይሰራው ሲባል ጠባቦች ናቸው እየተባለ ነውና ካቶሊኮች በአጋጣሚ በዘዴ ኢትዮጵያ ውስጥ እንዲሰራ አድርገዋል። ሌሎች ደግሞ ኦርቶዶክሳን ደግሞ በአጋጣሚ በደም ሳያቀኑት እንዲለመድ አደረጉ። አሁን ሁሉም እየተሰራሉ በየሀገሩ እየተሰራሉ ካቴድራል እየተባለ ነውና የጥንቷን ቤተክርስቲያን እየተረሳ ነው እየተተወ ነው። ይሄን አንድ ትልቅ ችግር ነው ማለት ነው። እምነታችንን ለማስተካከል ጸሎት ለማድረግም ዳዊት እንኳን ለመድገም እንኳን ለጥሞና ራሱ እንኳን አይመችም። ካቴድራል ክፍት ስለሆነ ድቅ ስለሆነ መስኮቶቹ ሰፋፊ ናቸው። እንደ ካፌ አይነት ስሜት አለው። ሰው በዚህ ውስጥ ይራወጣል እና ህሊናን ለመሰብሰብ ማይመች ነውና በእነዚህ በጥንቶቹ ቤተክርስቲያን ላይ ሲመጣ ግን የተሻለ በጸሎትን በጥሞናም እንደ እግዚአብሔርን ለማገልገልም ለመገልገልም በጣም የተመቹ ናቸው ማለት ነውና ይሄ በአሁኑ ሰዓት እየቀረ ስለመጣ ይሄ በንጽጽር በካሬ ሜትር አሁን ይሄ ካቴድራል 2700 ካሬ ሜትር ላይ ያረፈ ነው አጠቃላይ ማለት ነው በረንዳውን ጨምሮ ይሄኛው ክቡ 2700 ካሬ ሜትር እኩል ላይ ያለፈ ነው። ስለዚህ በዚህ ልክ እኩል አድርጎ ማሳደግ ይቻላል የሚለው ለማመላከት ነው ለማሳየት ነው። ስለዚህ ይሄ እንደው አሁን በረንዳውን ሲናይ ይሄኛው በረንዳም እኩል ነው ከዚህ ያለውን በረንዳ በዚህ ያው 150 ነው የተሰራው 150 ሬሽዮ ነው የተሰራው 1/50 ማለት ነው። ይሄኛውም እንደዚሁ 1/50 ነው። በረንዳው ያው ወደ 5 ሜትር አካባቢ ነው በረንዳው። ይሄኛውም 5 ሜትር ነው ማለት ነው። ስለዚህ ውስጡ ስናየው እኩል ነው ማለት ነው። ስለዚህ ጠባዎች ናቸው የሚለው ነገር ይፍሩሽ ያደርጋል ወይ ደግሞ ያስተካክላል ማለት ነው። ጠባዎች ሊሆን እንደማይችሉ አስቶ መስራት እንደሚቻል ከዚህ ማሳያነት ማስተካከል ይቻላል ማለት ነው። ስለዚህ እኛው ቅድስት ነው 4 በሮች ይኖርታል። በደቡብ በኩል መቋማ አንስት ላይ ባለው በር አለ። በአፈጽዮን ደግሞ በምዕራብ በኩል በር ይኖራል። በወንዶች መግቢያ ደግሞ እንደዚሁ መቋማ ነው በዛ በኩል በር አለ። በዚህ ቅድስቱን ቦታ እንዲይዝልናል ማለት ነው።
አሁን እነዚህ ስሞች እንኳን አሁን የጠራኋቸው ስሞች እንኳን በካቴድራል ላይ አይታወቁም። ምንም አይነት መሰረት የሌላቸው ስለሆነ ካቴድራሎች ላይ እንደዚህ ሲመጣ ግን አፈጽዮን ይባላል። አርማስቆጥ ወይ ለስዕል ራሱ እንኳን አይመችም ካቴድራል ራሱ ማለት ነው። እንዴት ነው የማይመቸው ቢባል የቤተክርስቲያን ስዕልን ለማስቀመጥ ነገረ ማርያምን ቤተወኩ ነገረ ኢየሱስን ነገረ ሰማዕታት ነገረ ጻድቃን በየቦታቸው ለማስቀመጥ ካቴድራሉ አንድ ልቅ ስል እንዳደራሽ ስለሆነ ምስራቁን ምዕራቡን ለመለየት እንኳን አይመችም። እንደ አድራሽ ምስል ስላለ እንደ ድራማቲክ እንደ ስቴጅ አይነት ባህሪ ወይ አድራሽ አይነት ነገር ስላለው እነዚህ እንኳን በትክክል ለማስቀመጥ ትልቅ ችግር ነው። ስለዚህ ከኢትዮጵያ ኦርቶዶክስ ጋር ይፋለሳል ማለት ነው። እነዚህ ግን አይፋለሱም። ከእምነታችን ጋር ከመጽሐፎቻችን ጋር ከምናመልከው እግዚአብሔር ጋር ከሰጠኝ ከአምላካዊ ቃል ጋር ከሰማያት ከሰባት ሰማያት ጋር ተመሳሳይ ስለሆነ አሰራሯ ከሰባት ሰማያት ጋር ምሳሌ ስላላት ሁሉ ነገር ከሰማይ እስከ ምድር ምሳሌዋ የተያያዘ ነው ማለት ነው። ስለዚህ ይህንን ነገር በአሁኑ ሰዓት እየቀረ እየመጣ ስለሆነ እሱን ሚዛን ማስተካከል ነው ማለት ነው። ከዚህ ቀጥለን እዚህ ውስጥ ምናገኝ ሊኖር የሚችለው እንግዲህ መንበረ ታቦት ነው ማለት ነው፣ ወይም ደግሞ አርማስቆ ነው ማለት ነው። የአንድ ምሳሌ ሆነው መንበረ ታቦት ነው። የወልድ ምሳሌ ሆነ ደግሞ ይሄኛው ገጽ ነው። ይሄኛው ደግሞ የካህናቱ ያወሰዱበት የሰማያዊ ግድ ነው ማለት ነው። ይሄንን እንግዲህ ጣራውን የሚቀረው አሁን ይሄ እንግዲህ የውስጡን በረንዳውን በዚህ መልክ እንገጥመዋለን። አሁን እዚህ ላይ ይህ የምናየው የመጨረሻ መንበረ ታቦት ነው። በዚህኛ በምስራቅ በኩል ሁሉ ጊዜ መስኮት ነው የምትሆነው ማለት ነው። እቺ ምስራቋ የምትሰራበት እንትን መስኮት ትሆናለች። ሌላ በሰሜን በኩል በር ይኖራል። ሌላ በደቡብ በኩል ይኖራል። አፈጽዮን ደግሞ ፊት ለፊቱ ይሄኛው ወደ ምዕራብ ፊት ነው ያዘው በር ደግሞ አፈጽዮን ይባላል ይኖራል። ከዚህ ከአፈጽዮን በላይ ያለው ግድግዳ ወደ ላይ ያለው ከዚህ በላይ ያለው ግድግዳ ከላይ አርማስቆ የመጨረሻው ክፍል አርማስቆ ይባላል። ከሱ በታች ከአርማስቆ በላይ ምንም አይነት ስዕል አይኖርም ማለት ነው። የሥላሴ ብቻ ይሆናል። ከሥላሴ በታች ወልድ ይኖራል ማለት ነገረ ስዕል ነገረ ኢየሱስ ይሄው በዚህ በኩል ይተረካል ማለት ነው። በዚህ በኩል ይሰራል። አሁን ይሄን ለማለት በዚህ አሁን የነገርኩት እንኳን በካቴድራል ልናገኝ አንችልም። አንደኛ ካቴድራል ላይ የሚሰሩት ዲዛይነሮቹ ወይም አርኪቴክቶቹ ምን ማለት የቤተክርስቲያን መሰረት ስለሌላቸው የቤተክርስቲያን ስርዓት አያውቁትም። ከውጭ ከመራውያን ከወገን ጉዳዩን እያደረጉ አንዱ እየገጣጠሙ ነው የሚሰሩትና እነዚህ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረት ትውፊትን ቀኖናን ዶግማን አካተው የያዙ ናቸው ማለት እያንዳንዷ በር እያንዳንዷ ግድግዳ ትርጓሜ ያላት ማለት ከመጽሐፎቻችን ጋር የታገሰ ይመስላል። ስለዚህ ይሄ በአሁኑ ሰዓት እየቀረ የመጣበትን ለማስተካከል ነው አሁን እናስቀምጠው ማለት ነው። ስለዚህ በዚህ አሁን ይሆናል። ይሄኛው እንግዲህ ሰሜን በር ነው። ከዚህ በኩል ደቡብ ይኖራል። እመቤታችን ተቀው ንግስት በማንከ ባላሰሩ ከተማለ በዚህ በኩል በቀኝ በኩል ወደ ቅዱስ ስንጋ በቀኝ በኩል የእመቤታችን ንግስት በቀኝ እንደምትቀመጥ ሁሉ እንደሚለው በቀኝ በኩል የእመቤታችን ታሪክ በዛ በኩል ይተረካል። በዚህ በኩል ደግሞ የሰማዕታት በዚህ ነገረ ኢየሱስ ነገረ ሰማዕታት ነገረ ጻድቃን ተብሎ የስዕሎቹ ራሱ ይተረካሉ ይቀመጣሉ ማለት ነው።